እናገራለሁ ሴትዮ አንተ ከማህፀን የሚፈስ ደም የለባትም ከማህፀን የሚፈስ ፍሳሽ የለባትም ልብሶቿ ላይ ያሉትና አልጋው ላይ አንሶላው ላይ ያለው ኬት የመጣ ነው ልጅ እንዴት ተደፍራለህ የገዛ ልጅ አረን ያልደፈርኩም በእናትህ እኔ እንዴት ነው እንደዚህ የምትለኝ እንዴ በግድ እኮ ደፍራለሁ እያልከኝ ያለው በግድ እንዴ ሌላ ሴት እያለ እንዴት ነው ልጅ ላይ ጉዳት ማደርሱ ስለኔ ልጅ ያገባትም እኮ የሷ ልጅ አለ መውለድ ይሻላል አንተ ልጅን ወልዶ ከመድፈር ማለት ነው ይገባላ አሉ ምንድነው ይሄ ነገር አላልኩም ገና 8 አመት ልጅ ናት ፔሪድ አየች ለማለት አልችልም መፈጽምብኝ እንግልትና ድብደባን እኮ መክሰስ ይችላል ምንም በማላውቀው ነገር ምንም በአንድ ሰው ምክንያት አንድ ሰው እንደዚህ ያረጋሱ ብሎ ላለክ ነገር እኔ ለድብደባና እንት ማንገላታት የምችለው ነገር እኮ አይደለም እኮ ልጅ ይጋሰደኛል ያን ነገር እንዳደረከው ስለማቅ እሷ ምንም የምታሽበት አይነት ምክንያት የለም እሷ ስለኔ ልጅ ምንም አገባት እኔ አባቷ እያለሁ ማለት ነው ምንም ማንንም ሰው አገባውም ስለኔ ልጅ ገዛ ልጅ እንዴት ነው መደፍረው ነው አይምሮ ይሄንን ይዋሸኝ እንደሆነ ታቋለ ራስህ በዚህ መሃል ደግሞ መታመም ጀመረች አንገቷ ሙሉ ፊቷ አይኗ እጇ እንዳለ የተያዘና እንደ የበላለዘ ነገር ያለው ምን ሆና ነው ምንም የበላለዘ ነገር የለም ቢሄድ ደስ ይለኛል ወዴት ነው የምትሄደው ልጅ ጋር ነው ወዴት ማት ምን ሆነ ነው ቁጭ በለ እኔ ለምጠይቅ እኮ ልጅ ጋር ነው የምፈልገው ነው ያልኩት ቁጭ በለና መልስ ብቻ ነው የምፈልገው ካንተ አንተ ምንም የምታዘውም የምታወራውም ነገር የለም ገቢ ሰው ደርድረክ ያው ሁሉ ደርድረክ ከስራ እየመጣው እኔ ደክሞኝ እንደዛ ለትት ብዬ ደክሜ መንገድ ላይ መጣ አንሶ ሁሉ እንትን ብለክ እኔ መደብደብ እንዴ ነገር ያስፈራኛል ምን ያስፈራል ምንም ያስፈራ ነገር የሰራ ወንጀል አለ እንፈራው ምንም ወንጀል የሰራሁት ነገር የለም እኔ ንጹህ ሰው ነኝ ንጹህ ሰው ከሆንክ እየጠየቁ ነው ንጹህ ሰው ከሆንክ ምን ያስሩታል ለምሮክ ሰላም ተመልካቾቻችን እንግዲህ ወደ እናንተ በድጋሚ ተመልሰን መተናል እንግዲህ ከዚህ በፊት እንደነበረው ቪዲዮ አይታችሁታል ይህ ሰውዬ ከኛ ጋር የነበረውን ነገር አይታችኋል በመሃል ቪዲዮ መሃል ላይ ላነጋገረው ስሞክር በትክክል በትህትና እጄ ስሙን ተዋውቄ እሱ እንደሆነ ሳረጋግጥ ላነጋግር እፈልጋለሁ ስለው በመሃል ሮጦ ለማምለጥ ሞክሮ ነበረ አንድ ሰው ደግሞ ምንም ነገር የተደበቀ ነገር ሳይኖር ከአንድ ሰው ወይም ደግሞ ሰው ወደሱ ሲመጣ ጥያቄ ያለ ይላንተ ብሎ ሲጠይቀው የመሮጥና የማምለጥ ነገር አያሳይም ምክንያቱም ያ ሰውዬ ግልጽና የደበቀው ነገር ከሌለ ሰው እንዲያቀበት ማይፈልገው ነገር ከሌለ እንደዚህ አይነት ነገር የመሩጥና የማምለጥ ነገር አያሳይም ይሄ ሰውዬ ደግሞ ያደረገው ገና እኛ ስሙን እንደተዋወቅ ነው እሱ እንደሆነ ስናረጋግጥ ለጥያቄ እንፈልጋለን ስንለው እየሮጣ ለማምለጥ ሞክሮ እንግዲህ እድሜ ለክሩ አባላት እነሱ አግዘውን ልንይዘው ይችላል ይሄ ሰውዬ ደግሞ በጣም የሚገርመው ነገር ጭራሽ እንደ ጉልበተኛ ማርጎት ነበር ተመልካቾቻችን እንግዲህ ቤቱ ለመግባት ሞክረን ነበር ይዘነው ከዛ በኋላ ካረጋጋ ነው በኋላ ወደ ቤቱ መተን ነበር አሁን ያለነውም እሱ ግቢ ውስጥ ነው ወደ ቤቱ ገብተን ነበር ወደ ቤቱ ስንገባ ግን ትንሽ ያገኘነው ነገር ትንሽ ግራ ያጋባልም እንደገና በጣም ያስደነግጣል በጣም ያልጠበቅነው ነገር ነው እኔ ከሰማሁት ነገር አንፃር እውነት ይሆናል ብዬ ስላልጠበቅኩ ይሁን አላቅም ለኔ ትንሽ ከብዶብኛል ቤቱ ስንገባ ቤቱ በጣም የሆነ ሽታ ያለው ነገር አለ በጣም የሚሸት ነገር አለ ቤቱ ውስጥ ረጅም ጊዜ የተሸጋ ቤት ስለሆነ ይሁን አይዶን ነው በጣም የሚያስደነግጥ ነገር ነው ያጋጠመን ወደ ተመልካቾች እኔ ራሴ እስካሁን ድረስ አለቀቀኝ ያዩት ነገርና ልጅቷ ራሷን ስታ መሪ ላይ ተዘርራ ነው ያገኘናት ወደ ተመልካቾች ቤት ውስጥ በገባን ሰዓት ላይ ያሽታ በጣም መቋቋም አቅቶን ወደ መሬት ስናይ ልጅቷ መሬት ላይ ራሷን ስታ ወድቃ ነው ያገኘናት ይሄ ነገር እንግዲህ ልጁ ላይ በመቆለፉና ልጁ ላይ የሚያደርግባን ነገር ነው ለዚህ ሁላ ነገር ልጅቷ ራሷን እስከመሳት ድረስ ያደረሰት እንደገና ከዛ በኋላ ልጅቷን እንግዲህ ወደ ህክምና መውሰድ ነበረብን በክሩ አባላት አማካኝነት ወደ ህክምና ወስደናታል የህክምና ክትትሉን በመሃል እኔ አዲስ ነገር ሲኖር ማሳውቃችሁ ይሆናል ከዛ በኋላም ቤቱን አንዳንድ ነገሮች ማለት ብዙም ለማየት አልፈለግንም ምክንያቱም መመርመርም ካለበት ቤቱ መመርመር ስላለበት ብዙም እቃ ንክኪ ያላደረግንም ግን አልጋው ላይ የሆነ አንሶላዎች ላይ ልብሶች ላይ ምናምን ወድቃም እንግዲህ ያየነው ልብሷ ላይ የሆነ አንዳንድ ፈሳሾች ምናምን እንዳሉ አይተናል ማለት ቅርጽ ይዟል ልብሷ ምናምን ፈሳሽ ፈሶ ምናምን የደረቀ ምናምን ብቻ እንዴት ለበላችሁ ተመልካቾች የደም ጠብታዎች ምናምን ቤት ውስጥ አልጋው ላይ ምናምን አይተናልና በጣም እንዴት ለበላችሁ በጣም አውራሱ ውስጤ ትክክል አይደለም ግን ይሄን ነገር አንዴ ስለጀመርኩት እንዲ በስሜትና በመከፋት በማዘን የሚቆም ነገር ስላልሆነ ነው እዚህ ጋር ከናንተ ጋር የውስጤን በውስጤ ይዤ እዚህ ጋር ያቀርብኩት ይሄ ሰውዬ የገዛ ልጁ ላይ እንደዚህ አይነት ነገር እያደረገ ነበር ውድ ተመልካቾች ከዛም አልፎ ጭራሽ
ሰው እኮ በቃ ሲያዝበ የገዛ ልጁ ነው በቃ አምኖም ይቅርታ ጠይቆም ጭራሽ ደብቆ እንደቆለፈባት ሮጦ ነው ያመልጥ ነበር። የክራው አባላት ባይኖር ነው አመልጦ ነው ይሄኔ ልጅቷም እዚህ ተቆለፈባት እኛ ሰብረንም ቢሆን እናውጣታለን። ለሱ ችግር የለውም። ግን እሱ ያደረገው ነገር ከሰው የማይጠበቅ ነገር ነው፣ ከአባት የማይጠበቅ ነገር ነው። ልጅቷ ቤት ውስጥ የገዛ ልጁ መሬት ላይ ተዘራ እንኳን እኛ እንደዛ ስንደነገጥ ምንም የማዘን ሆነ የመደንገጥ ፊቱ ላይ ምንም ያየንበት ነገር የለም። ምን አይነት ጭካኔ ቢኖርብን ነው የገዛ ልጅ ላይ እንደዚህ አይነት ነገር የምታደርግ? ለምንድን ነው የምታወራው? ስለ እኔ ነው እንዴ የምታወራው? ሆነም እኔ እኮ ምንም ማውቀው ነገር የለም እንዴ ልጄ ነች እኮ። አንተ አሁንም አታፍርም እንዴ? ስለምን ምንድን ነው የምታወራው? ስለምን በስነ ስርዓት ማውራት እኮ ነው ያለብህ። የቀደሙ ያው ሰው ደርድረክ ከስራ እየመጣሁ እኔ ደክሞኝ እንደዛ ለትት ብዬ ደክሜ መንገድ ላይ መጣ ያን ሰው ሁሉ እንትን ብለክ እኔ መደብደብ እንዴ ካለ ነገር እኮ ማለት ነው። መጣ ወይ ቤት ካንኳኩቶ መጠየቅ ነው እኔ ያለብህ። እንዴ ነው ከስራ ደክሜ መጥቼ እኔ ላይ ጉዳት ለማድረስ የምትሄደው? ለምንድን ነው እንዴ? ብዙ ነገር እኮ እንዴ ያስፈራኛል። ለምንድን ነው የሮከው? ብዙ ነገር ያስፈራኛል። ምን ያስፈራል? ምንም ያስፈራ ነገር የሰራ ወንጀል አለ እንፈራው? ምንም ወንጀል የሰራሁት ነገር የለም። እኔ ንጹህ ሰው ነኝ። ንጹህ ሰው ከሆንክ እየጠየኩ ነው። ንጹህ ሰው ከሆንክ ምን ያስሮጣል? ለምን ሮክ? የሮጥኩበት ምክንያት ለእኔ ላይ ጉዳት ልታደርሱ ከሆነ እንዴ ሌላ ሰው ነኝ እኮ ዝም ብለህ ግፍጥ ብለህ መተው እኮ ነው የጠየቀኝ። እንዴ ሰው ዝም ብሎ ግፍጥ ብሎ መተው ይጠይቃል? ንጹህ ሰው ከሆንክ የተጠየቅከውን ነገር በትክክል መልሰው እንጂ እዚህም እዛም እያልክ ቀላውጣ ላጥ ብሎ ለመሮጥ ለማምለጥ መሞከር አይደለም። ገባክ? ይኸውልህ እኔ የሮጥከው እየሰማኸኝ ነው? የሮጥከው የደበቅከውና ከኛ ሰው የማያውቀው ነገር ስላለ ነው። ምንም የደበቅኩት ነገር የለም እኮ። እሺ ልጅ ለምሮ ቤት ውስጥ ይቆለፍክባት። በቃ ትምህርት ቤት ወስጃት ትምህርት ቤት ደግሞ መማር ስለማትችል ነሮ መማር ማችል ጣላለች። ለምሮ መማር ማችል እየነገርኩህ እንዴ ትጣላለች አልኩ። ስለምትጣላ ምንም ማድረግ ስለማልችል ቤት ነበር ማስቀመጣት። በዚህ መሃል ደግሞ ትንሽ እያመማት ሲመጣ ቤት ማን ይዝልኛል? ለኔ ልጅቷን ይዝልኝ ሰው ስለሌለ ቤት አስቀምጫት ሄዳለሁ። የትኛውም ልጅ እየተጣላና እየተደባደበ ነው የሚያደርገው። በመጣላ ምክንያት ነው ከትምህርት ቤት የምታስቀራት። የኔ ልጅን በደንብ አውቃታለሁ፣ መናገር አይችልም። እሺ ስለዚህ ምንም ስለማድረግ እዛ ሄጄ ደግሞ እዛ ጋር ተማንም ሰው ጋር መጣላ ስለማልችል እኔ ለአንድ አመት እቺ ልጅ ትምህርት አቁማ እኔ ደግሞ ሰርቼ የሆነ ነገር እንትን ብዬ ትምህርቷን እንድቀጥል ነው ማድረግ የፈለኩት። ልጅቷ ምን በዚህ መሃል ደግሞ መታመም ጀመረች። አንገቷ ሙሉ፣ ፊቷ፣ አይኗ፣ እጇ እንዳለ የተያዘና የበላለዘ ነገር ያለው ምን ሆና ነው? ምንም የበላለዘ ነገር የለም። እንዳያት ነው። አው እርቧት ልትወርቅ ትችላለች። ማንም የሚከታተላት ሰው የለም። እኔ ነኝ ተስራ መጥቼ እኔ ነኝ እንግዲህ ስራ ደርሼ መጥቼ እሷን መግቤ ነው የሚሄደው። ተመልሼ እኮ ሄዳለሁ ሌላ ስራ። ቅድም ደግሞ የሚጥል ነገር አለባት ትወርቃለች ልጅቷ አልከኝ። አሁን ደግሞ ረቧት ነው የወደቀችው ትለኛለህ። እኔ ምግብ ታንበላ አንተ ሰውዬ ስንት አይነት አፍ ነው የምታወራው? ያዋሸኛል ነገር ካለ አሁንም እንደ ቅድሙ አውጥቼ ዋጋ እንሰጣለሁ። ሰማኝ አይደለ እኮ አይደለም። እኔ እኮ በስነ ስርዓት እያወራሁ ነው። በትክክል የምጠይቅልህ ጥያቄ ብቻ መልስ። ምንም እኮ እያደረኩ አይደለም ያሉት። እውነቱን ነው የምናገረው። እውነቱን እየተናገርኩ ነው ያሉት። እሺ ካመማት ለብር ወደ ሕክምና ያልወሰድካት? ሕክምና ወስጃታለሁ። የቀረኝ አንድ ነገር ብቻ ነው፣ እሱም ጸበል ነው የቀረኝ። በቃ እሱም ብቻ ነው እያሰብኩ ያሉት። ለምን ሕክምና ምን አሉ ታዲያ? ምንም መፍትሄ የለውም። ምንም መድኃኒት ብቻ ነው የሚሰጣት። የምን መድኃኒት ነው? ምንድነው በሽታዋ? ምንድነው በሽታዋን? መድኃኒት እኮ የሚሰጠው በሽታው ለታወቀ ሰው ነው። በሽታዋን እያወቅህ ከሆነ ደግሞ የተሻለ ሕክምና እንድታገኝ ወደ ተሻለ ሆስፒታል ነው እንጂ የሚወሰደው በቃ አንዴ ሆስፒታል ሄደው ወይ ትንሽ ሆስፒታል ማለት ጤና ጣቢያ ምናምን ወስዳት ሚድን በሽታ ካልሆነ ወደ ትልቅ ሆስፒታል አለ። ትላልቅ ሆስፒታሎች አሉ ከተማው ላይ አይደል እንዴ? የተለያየ በሽታ ነው የተባለው። ምንድነው ያለበት? ምንድነው በሽታዋ? ምንድነው እሷ? አዳምጠኛ። እያዳመጥከኝ እኮ አይደለም ጨረሻ አንተ አትጩ አይደለም እያዳመጥከኝ እኮ አትጩ። በትክክል ነው የምጠይቀኝ ብቻ መልስ። ያው ሪስፔክት እያለኝ ነው እያናገርኩ ያሉት። አንተም ደግሞ እኔ በሪስፔክት ይኑርክ። ለኔ በስነ ስርዓት ማናገር ታለብህ ማናገር ነው ያለው። እኔ እያከበርኩ አክብር ያለ እንደወሮክ። እሺ ተወሱ። የኔ እናንተ ነገር ችግር የለም፣ በኋላ ችግር የለውም እንጨርሳለን። እኛ በምንጨርሰው እንጨርሳለን። ይኸውልህ እኔ ብዙ ሕክምና ወስጃታለሁ፣ ብዙ ቦታ ምንትን ብያታለሁም። አንዴ ልብ ድካም ነው፣ አንዴ ብዙ ነገር ነው የሚሉኝ። ስለዚህ ደግሞ እኔ ምንም ማድረግ ስለማልችል ልጅቷን አሁን ወደ ጸበል ነው ያሰብኩት እንጂ ሌላ ምንም ማድረግ አልችልም። አቅሜም አይችልም። በቃ ብር አውጥቼ እንዴት አድርጌ ነው የማሳክመው? ስለዚህ እኔ አቅም የለኝም። ልጄን ከምንም በላይ ወዳታለሁ። ስለዚህ ደግሞ ልንገርክ፣ አሁን ልጄን ከቤት አወጣችሁ ሆስፒታል ብላችሁ ተወሰዳችኋት ምን ጋር እንደደረሰችና ምን እንደሆነች ማወቅ ስለምፈልግ እኔ ብሄድ ደስ ይለኛል። ወዴት ነው የምትሄደው? ልጄ ጋር ነው። ወዴትም አትሄድ። ምን ሆነ ነው? ቁጭ በለ። እኔ ለምጠይቅ እኮ ልጄ ጋር ነው የምፈልገው ነው ያልኩት። ቁጭ በለና መልስ ብቻ ነው የምፈልገው ካንተ። አንተ ምንም የምታዘውም የምታወራውም ነገር የለም። የሰማኝ ነው። በልጄ መፍትሄ እኮ ነው። በልጄ መፍትሄ አይደል አለኝ እኮ። የራሴ ልጅ የምደበድባት እንዴ? ስደበድብ የታየክ እንዴ? የታየክ የኔን ችግር ማን ያውቃል?
እንዴት ነው እኔ ችግር ማን ያውቃል ማለት ምን እሷ ያደረገችው ነገር አለ? ምንም አይደለም። ብዙ ችግር አለብኝ። ምንድነው ያለብህ ችግር? እዚህ ጋር የቤት ኪራይ አለ፣ እዚህ ጋር ለሷ ምግቦች አሉ፣ ለኔ ደግሞ ብዙ ነገሮች አለ፣ ብዙ ወጪ ማውጣቶች ነገሮች አሉ። አባቷ ነህ እኮ አንተ ምንም ብታደርግላት እኮ ስለዚህ ችግር ይኖራል። አሁን ኑሮ እየተወዶ እየሄደ እያየህ እስቲ ኑሮን አንተ በእኔ ቦታ ሆነ ምን ልታረግ ነው? አንደኛ ነገር አትንተባተብ። እኔ ተንተባተብ ስለምታወራው ነገር እርግጠኛ አይደለም። ስሜታዊ ሆኜ ነው እየነገርኩህ። እኔ ስሜታዊ ሆኜ ነው እየነገርኩህ። እየዋሸህ እንደሆነ ፊት ያስታውቃል። ስለምን ውሸት ነው የምታወራው? እኔ እኮ ስሜታዊ ሆኜ ነው እየነገርኩህ ያለሁት። ያንተ ቤተሰቦች የት ናቸው? የኔ ቤተሰቦች እዚህ አይደሉም። እኔ አዲስ አበባ ልጅ አይደሉም። የት ሀገር ነው? ወደ ደቡብ። ወደ ደቡብ እና ቤተሰቦች ጋር ማለት አንተ ስለ እንደዚህ ነገር የምታስብ ቢሆን ኖሮ ልጅ ላይ ያውላ ነገር አታደርግም ነበር። ገባህ? እኔ ምን አደረኩ? አሁን እኮ ያደረክ የምትለው ነገር እንደዚህ ይፋ የሆነ አይተህ ያየህ የምትመስለው እኮ ነው። ለምንድን ነው እርግጠኛ ሆነ መናገር የምችለው? እኔ አቅሜን ነገር እየሞከርኩ ነው ያሉት። እኔ ለሷ ያረኩትን ነገር ነው። ስማኝ ይኸውልህ፣ አለፍልፍ ምን አይነት ጭካኔ ቢሆን ነው አንተ ልጅ የምትደበድበው እንዴ? የሰውነቷ ላይ እንዳለ በላልዟል። ሰውነቷን አይተዋል። እሱን አከደን መቼስ አይደል? ይኸውልህ እየነገርኩ ነው። ያማታል ካልኩ ያማታል። ያማታል። እኔ ምንም አይነት እንዴት ነው አንድ ሰው የታመመን ሰው እኔ እንዴት ነው አንስቼ የምደበድባት? ስለሚያማት ነው አባቷ ሆነ የደፈርካት? ምን ማለት ነው እንደዛ የምትወረው? የት አይተሃል? እንዴት ነው ጭንቅላት እያሰበ ያለው? አንተ ሰው አትዋሸኝ ያለው እየሰማኝ ነው። አትዋሸኝ። የምጠይቀን ነገር ብቻ በትክክል መልስልኝ። እረፍ። አንተ ይኸውልህ ህሊናዬን የማይፈቅድ ነገር ነው እያልከኝ ያለኸው። ህሊና ባይፈቅድማ ህሊና ቢኖርህ ይሄ ህሊና አይምሮክ ቢሰራ ኖሮ ለልጅ ታስብ ነበር። የገዛ ልጅ ላይ እንደዚህ አይነት ነገር አታደርግም። የት አይተህ ነው የምትወረው? እንደዚህ አይነት ነገር አታደርግም። እንዴት ነው እኔ የገዛ ልጅ ላይ የምደፍረው? የገዛ ልጅ እንዴት ነው የምደፍረው? ነው አይምሮ ይሄንን ይኸውልህ ይዋሸኝ እንደሆነ ታውቀዋለህ ራስህ። ይኸውልህ በጣም እያሳዘንከኝ ያለው ሰው ብትኖር አንተ ነህ። እንዴት ነው የገዛ ልጅ ለኔ ልደፍር የምችለው? እስቲ አስበው እስቲ። እንዴት ነው ህሊና ማይኖር? ይሄንንማ እኔ አንተ ልጠይቅህ፣ በምን ሞራል ነው ይሄን ነገር ያደረከው? አረ በጣም አንተ የምትገርም ሰው ነህ። አረ በስመ አብ! እንዴት ነው አንተ ልጅህን ደፍራል የምታወራው? ምን አይነት ድፍረት ቢኖርህ ነው ልጅ ላይ እንደዚህ? የት አይተህ ነው አንተ? ግልጻዊ ሆነ ነው ወይስ የራሴ ማስረጃ አለኝ። ምን አይነት ማስረጃ ኖሮ ነው አለኝ? እኔ የራሴ ያረጋገጥኩበት ማስረጃ አለኝ። እሺ ልጅቷ ላይ ልብሷ ላይ አልጋው ላይ ቤት ውስጥ ያሉ ይኸውልህ እኔ ምግብ አዘጋጅቼላት ሄዳለሁ፣ ትበላለች። እሺ ምንም ይሄ ልጅቷ ምኗን ነው ልጅቷ እንደነገርከኝ ትወድቃለች፣ ልብ ኬዝ ይኖርባታል እንጂ ከማህፀን የሚፈስ ደም የለባትም። ከማህፀን የሚፈስ ፍሳሽ የለባትም። ልብሶቿ ላይ ያሉትና አልጋው ላይ አንሶላው ላይ ያለው ኬት የመጣ ነው? ይኸውልህ አሁን ምንም እያልከኝ ኬት የመጣ ነው? ይሄ መልስልኝ። እኔ የጠየኩት ነገር አይደለም እያልከኝ ያለው ልጅቷ ላይ ምንም አይነት እንደዚህ ነገር ላረግ ቅድም አሳይቻለሁ። ልጅቷ ልብስ ላይ እንዳየን አልጋው ላይ ያየን ፊት ለፊት ነው ያውላ ነገር ገብተን ያየነው አይደለ? ለቀቀኝ እኮ አሁን ሁላ ነገር ከየት የመጣ ነው? አንዴ አስጨርሰኝ። ላወራ ስል እኮ አንተ ምንም ልታስወራኝ ማችል። ምንድነው ማውራት ፈልገው? ሻወር እኮ ማውራት እኔ እኮ በጣም እያስጨነቀኝ ነው። አውራ። ምንድነው ማውራት ይፈልግ እኮ? አዳምጠኛ። ሳጮክ እኔም ሳልጮክ በስነ ስርዓቱ ተረጋግተን ብናወራ እየተግባባን እንሄዳለን። እሺ ተረጋጋው ነኝ። እሺ ንገረኝ። እኔ ማለት ነው ሚስት የለኝም። ሚስት ስለሌለኝ ደግሞ ሴቶች ያመጣሉ። ልጅ ያለችበት ነው ሴት ይዘመገበው። የሚስት የለኝም እኮ አንድ ሴት እኮ ነው። ብዙ ሴቶች አላመጣም። ምን አይነት አይምሮ ነው? ምን አይነት አስተሳሰብ? ለልጅ አይምሮ ላይ ልጅ እድገት አታስብም? አይደለም ማግባት አልችልም? ሌላ ሴት አምጥቼ ከኔ ጋር ማኖር አልችልም እንዴ? ለልጅስ አታስብም እንዴ? እኔንም የምትንከባከብ ነው ልጅንም የምትንከባከብ ከሆነ እኮ አንድ ሴት ታስፈልጋለች። ስለዚህ እሷ መታ ነበረ። እሷ በዛ ታይም ላይ እሷ ወጣች፣ አብረን የወጣን ወደ ስራ፣ እኔም ወደ ስራ ሄድኩ፣ እሷም ወደ ስራ ሄደች። ከዛም በኋላ እናንተም የደረሳችሁበትም ያያችሁትም አንሶሎ ላይ የሆነ ፍሳሽም ነገር ያያችሁት ሰራተኛዋ ስላልመጣች ልብስ የምታጥበልኝ ልጅ ስላልመጣች ቤቱ አንድ ክፍል ነው። ያን ነገር የምታደርጉት ልጅቷ ፊት ለፊታችሁ ሆና ነው። ይሄ ነገር እኮ ማድረግ መፍትሄ ነው አይደል እንዴ? እሷ ተተኛችም መተኛት ትችላለች። አንተ ምን አይነት አይምሮ ነው ያለ? ያማል እንዴ? ጤነኛ አይደለም። ልጅ ቁጭ ብላ እንዴት ነው እንደዚህ አይነት ነገር የምታደርገው? ቁጭ ብላ መተኛትና ለመተኛውተን በምን ታውቃለህ አንተ? ተኝታስ ቢሆን አንድ ክፍል ቤት ላይ እንዴት ነው አጠገብ አስተኝተህ ከሌላ ሴት ጋር እናቷ ከሞተችበት ህፃን ልጅ ጋር ማውራት ከማትችል ህፃን ልጅ ጋር ምን አይምሮዋ ምን እንደሚሰማ ታውቃለህ እኮ? አረፍሽ አሁን ታውቃለህ ወይ? እኔ የምትፈልገውን ነገር እኮ ነው መጠየቅ ያለብህ እንዴ? እኔ ያላረኩትን ነገር ነው አረክ እያልከኝ ያለው። አታፍርም ስታወራ እንደዚህ ራሱ? እኔ ላንተ አፈርኩልህ። እኔ ላንተ አይምሮዬ በቃ እኔ አንተን አፈርኩኝ፣ ተሸማቀቅኩኝ ላንተ። ልጅ ፊት ለፊት ምን አይነት ስሜት ቢኖርህ ነው? እንዴት ይቆምልሃል ራሱ?
አሁን እሺ ምንድነው ከኔ የምፈልገው? በጣም እኮ እንትን እያልከኝ ያለው ልጅ ላይ ይሄን ነገር ለማድረግ ለምን አስፈለገ? ሴትም አንጣሽ እንደ ልቡ እኔ አይመለከትም። ሴትም አምጣ፣ ግን ሕፃን ልጅ ላይ እንዴት ነው እንደዚህ አይነት ነገር የምታደርገው? ልጅን እንዴት ትደፍራለህ? የገዛ ልጅ አረ እኔ ያልደፈርኩም። በእናትህ እኔ እንዴት ነው እንደዚህ የምትለኝ እንዴ? በግድ እኮ ደፍራለሁ እያልከኝ ያለው በግድ እንዴ? ሌላ ሴት እያለ እንዴት ነው ልጅ ላይ ጉዳት ማደርሰው? አልደፈርክም። ይሄን ነገር አላደረክም አንተ? አላረኩም። እኔ ማስረጃ አለኝ። ማስረጃዬን አምጥቼ ማስረጃዬን ካረጋገጥኩልህ በኋላ ግን ለሚፈጠረው ነገር ታዝንበታለህ። እሺ የትኛው ማስረጃ ነው የምትለው? እኔ ስለ የትኛው ማስረጃ ነው የምትለው? ይኸውልህ እኔ የራሴ የሆነ ማስረጃ ለአንተ መቀመቅ የሚያወርድና ዋጋን የሚያስገኝ ያንተ ቦታን የሚሰጥ የራሴ ማስረጃ አለ። ያን ጊዜ ትጸጸታለህ። አይደለም አሁን እውነቱን ንገረኝና። እኔ እኮ እውነቱን ነው እየነገርኩህ ያለሁት። ምንም ያደረኩት ነገር የለም። አዎ ያማታል። በቃ ተትምህርት የቀራችበትም ስለሚያማትና እዛ ልጆች ስለሚያመነጫጭቋት ነው። ስለማትናገር ምንም ማድረግ አትችልም። ብዙም ለሷ ቦታ ስለማይሰጧት እሷን ነው ለትምህርት አስቀርጪ እኔ ሌላ ቦታ ለማስገባት እንትን ብሎ ሲጀመር እኔም ከዚህ ለመልቀቅ ነው ሐሳቤ። ከዚህ ለቅቄ ሌላ ቦታ ተከራይቼ ሌላ ቦታ ትምህርት ለማስገባት ነው ፍላጎቴ እንጂ ሌላ ምንም ያሰብኩት ነገር የለም። ለልጄ ጥሩ ነገር አዎ ብዙ ነገሮች ህመሟ ምናምን አንገላቷት ይሆናል። እዚህ ጋር እናት የለችም አውቃለሁ። እኔ ነኝ እዚህ ጋር ያለሁት። እናት እንደሌለች ብታስብላት ማለሊቷ ሴጣን አጠገቧ አትዳራም ነበር። እኔ እኮ እሷን ሌላ ሴት ያመጣሁበት ምክንያት ማግባት ስለምፈልግ አግብቼ እሷንም ሌላ ወንድምም እህትም እንዲኖራት ነው። ሌላ ምንም እንኳን አይደለም። ያን ነገር ከፈለክ ልጅ ነች፣ አይምሮ አላት። አይምሮዋን በሚፈቅደው መልኩ አግባብታ ነው የሚደረገው እንጂ አጠገቧ አምጥተህ ስለተኛ ነው እንዴ እሷ እንደ እናት የምትቀበላት? ሲጀመር አንተ ሌላ ሴት እያደረግህ ሲያው ልጅን ነው ቤት ውስጥ አስቀምጠህ እየደፈርክ። እንዴት ነው እንደዛ የምትለኝ እንዴ? ልጅን እኮ ነው ደፈርክ እያልከኝ ያለው እንዴ? አስብ እንጂ ለኔም ራሱ ለአንተ ብርቅ ሆኖ ነው እንዴ? ለአንተ አዲስ ነገር ሆኖ ነው ወይ? በየቀኑ የምታደርገው ነገር አዲስ ሆኖብህ ነው ወይ? እንዴ ባላየኸው ነገር እንዴት ነው አይተህ ባላመንከው ነገር ለምንድን ነው እኔ እንደዚህ ውስጤን የምነካው እንዴ? ለምንድን ነው እኔ ያላረኩትን ነገር አድርገሃል የምትለኝ እንዴ? አትፍረድ እንጂ እንዴት ነው ሰው ላይ ዝም ብለህ የምትፈርደው? ሲጀመር ታስታውቃለህ አንተ ሰው ምን ማለት ነው ታስታውቃለህ? ባይሆን እንኳን ሰው ልጁን እንደዚህ አረክ ሲባል እንደዚህ አይደለም የሚሆነው። አይደለም እኔ እኮ ማለት ነው እኔ እዚህ ጋር ማለት ነው ብዙ ከማረጋገጫ ጋር ካንተ ጋር ነገር ያለብኝን ነገር እኮ እየተናገርኩ ነው ያለሁት። አረክ እያልከኝ ነው ያለው። ደግሞ ማስረጃ አለኝ ብለሃል አይደል እንዴ? ወይ ማስረጃውን አምጣና አሳይልኝ። ማስረጃውን ነው የምፈልገው፣ በደንብ ነው የምፈልገው። አምጣና አሳይ። ከመጣው በኋላ ግን ወደ ኋላ የሚባል እርምጃ የለም። እየሰማኝ ነው አይደል? ነው እኮ ያልኩህ እኔ ማስረጃውን አምጣና። ማስረጃውን ነው የምፈልገው። ማስረጃውን ላቅርበው። እየነገርኩ ነው። እሺ አስገቡልኝ እስኪ አንዴ ከኋላ አስገቡልኝ። ሰው እንግዲህ ውድ ተመልካቾቻችን በድጋሚ ወደ እናንተ ተመልሰናል። ቅድም እንግዲህ አላመነልንም። ያው ሁላ ነገር እንደምናውቅ እየነገር ነው ሁሉን ነገር ማስረጃዎች እያሉን እንደነገር ነው አላመነልንም። በዛ ምክንያት እንግዲህ ማስረጃችንን እዚህ ፊት ለፊት ይዘን ቀርበናል። እሱ ቤት ለመግባት ሞክረን ነበር። ቅድም እንዳልኳችሁ ቤቱ ትንሽ ምቹ አይደለም። ምክንያቱም ቤቱ ላይ ሽታዎች አሉ፣ አንዳንድ ነገሮች ያልተጸዱ ነገሮች ምናምን ስላሉ ቤቱ ላይ እሱ ላይ ቀረጻ ለማድረግ ትንሽ አስቸግሩን ወደ እሷ ቤት እሱን ይዘነው መተናል። እሷ ቤት ነው አሁን የምንገኘው። የእሱ ቤት እንዳልኳችሁ ስለማይሆን እሷ ቤት ለመቅረጽ ተገደናል። ሁለቱንም እንግዲህ ፊት ለፊት ይዘናቸው መተናል። ተመልካቾቻችን ቅድም ስናወራ እሱን አይታችኋል የተፈጠረውን ነገር። እሱ ጭራሽ ያንን ነገር እንዳልፈጸመና ያነሰው እሱ እንዳልሆነ ነግሮናል። እኛም እንግዲህ የራሳችንን ማስረጆች ይዘን እንደምንመጣ ነግረነው ወደ ማስረጆቻችን ልንመጣ እዚህ ከእናንተ ፊት ቁጭ ብለናል። ምንም አላቅም ብለናል። እኛና ያስላላልከው ነገር ስንነግረህ አላመንክም አንተ አይደለ? ምንም አላረኩም ብለሃል። እንግዲህ ይህን ነገር እስኪ እኔ ምንም አላረኩም ልጅቷ ላይም ያልከውን ነገር አላረኩም ብለህ እስኪ ፊቴ ድገምልኝ። አሁን እሷ ፊት እስኪ ድገም። ይኸው ምንም አላረኩም። ምንድን ነው የምደጋግምልህ? እየነገርኩህ ምንም ካላደረግክ ልጅቷ ለምንድን ነው የተቆለፈባት? ለምንድን ነው የማትወጣው? ለምንድን ነው እንደ ድሮ የማትወጣው? አይደለም ምን አግብቶሽ ነው አንቺ ስለኔ ልጅ እንዴ? ምን አግብቶሽ ነው ማለት ምን ማለት ነው? በትክክል አናግራት። ተቆልፎባት ህፃን ልጅ አይደለች እንዴ? በትክክል አናግራት። እየሰማኝ ነው አይደለ? አይደለማ ስለሌ ልጅ እኮ የሚያገባውን እኔ ብቻ ነኝ። እሷ ጎረቤት ነች። ይኸውልህ እኔ አላሳደግኳትም። እኔ እናቷ አይደለሁ። ስለምን እናት ነው የምትወሪው? እናቷ የለችም ማለት ነው። እና አሁን እኔ እናቷ መሆን አልችልም? እኔ አላሳደግኳትም። ከልጅነቷ ጀምሬ አላውቃትም። ይኸውልሽ አንቺ ቤት ልትመጣ ትችላለች እኮ አይደለም? አዳምጪኝ፣ እያዳመጥሽ ነው። አንቺ ቤት ልትመጣ ትችላለች እንጂ አንቺ እናቷ ወይንም ደግሞ የሆነ ነገር ልትያቺም አንቺ አገባሽም። ስለዚህ ጀመር ስለኔ ልጅ ምን አገባሽ? አንቺ ስለኔ ልጅ ምን አገባሽ? ማስረጃን አምጣ እኮ ማስረጃ አምጣ ብለኛል። እሷ ነች ማስረጃ። አንቺ ነሽ መናገር የምችው ስለኔ ልጅ ወይም ደፍሯል ብለሽ ያወራሽው አንቺ ነሽ።
አዎ እሷ ነች ያወራች። ምን አገባት ታዲያ? ያረከውን ነገር ወንጀል ሲወጣብህ ነው ይሄን ነገር የምትለኝ? ያደረካት ምንድነው የሆነችው? ምንድነው ያደረካት? አንገቷ የሚጫጫረው እጇ የሚደመው እግሯ እንደዛ የሆነው ለምንድን ነው? ለምንድን ነው የተቀየረችው? ምን አገብቶሽ ነው አንቺ? ስለኔ ምን አገብቶሽ ነው? ምንስ አንቺ ምን ያሳደግኳት ልጅ አይደለችም እንዴ? እንደ ልጅ አይደለችም? እንደ ልጅ አይደለም? እንደ እናት አይደለም? እንደ ያሳደግኳት እኔን አትጠይቅኝም እንዴ? መጀመሪያ አይደለም እስቲ ዮሐንስ እቺ ልጅ ምን ሆና ነው እንደዚህ ብለሽ አትጠይቅኝም? ከመንገድ ላይ ተነስተሽ ያልሆነ ነገር የምታወሪው? አልጠየቁህም ወይ? ስጠይቅህ አናንቀኸኝ፣ ሰድበኸኝ፣ ተቆጥተኸኝ ከዚህ ግቢ ሁላ ብትወጪ ደስ ይለኛል ብለኸኝ አይደል እንደ ሄድከው? ይኸውልሽ እዚህ ጋር ማለት ነው ልብሷ ላይ ደም አግኝቻለሁ፣ ፈሳሽ ነጭ ነገር አግኝቻለሁ። ምንድነው ይሄ ነገር አላልኩም? ገና የ8 ዓመት ልጅ ናት። ፔሬድ አየች ለማለት አልችልም። እኔ እናቷ አይደለሁም፣ አላሳደግኳትም። እኔ ለምንድን ነው የማይመለከተኝ? ይኸውልሽ ስለኔ ልጅ አያገባሽም ሴትዮ። ጭራሽ እሷን ለመምታት ትጋበዛለህ? ጭራሽ እሷን ለመምታት ትጋበዛለህ ወይ? ጭራሽ እሷን ለመምታት ትጋበዛለህ ወይ? አናግረኝ። እሺ ተወኝ፣ እየሰማኝ ነው? ተወኝሽ። እንግዲህ ውድ ተመልካቾች ድጋሚ አሁንም ተመልሰናል። ጠግቦ ጭራሽ እሷንም ለመደብደብ ተጋብዞ ነበረ። እንደውም በዚሁ ከቀጠልክ ማለት ነው አንተ ሳትሆን ይሁን ነገር የምታደርገው እኛ ነን። አንተ ላይ የምናደርገው አንተ አይደለም ሰው ላይ የምታደርገው። ጭራሽ ተው ህግን ምናምን ራሱ ህግ ጋር አንሄድም። ራሱ እዚሁ እኔ በቃለሁ ለአንተ መልስ ለመስጠት ለአንተ ዋጋ ለመስጠት እኔ በቃለሁ። ህግ አያስፈልግም። እኔ እኮ መክሰስ እችላለሁ እኮ ምን ብለህ ነው የምከስለው? እዚህ ጋር መፈጸምብኝ እንግልትና ድብደባ እኔ እኮ መክሰስ እችላለሁ። ምንም በማላውቀው ነገር ምንም በአንድ ሰው ምክንያት አንድ ሰው እንደዚህ ያደረገ እሱ ብሎ ላለህ ነገር እኔ ለድብደባና እንትን ማንገላታት የምችለው ነገር እኮ አይደለም። አንተ አታፍርም? አሁንም ስታወራ ግን ይኸውልህ ልጅን ነው ደፈርክ አፋለክ ማውሪያ አፍ አለ የምታወራበት ይሄ ነገር ልጅን ነው ደፈርክ እያልከኝ ያለው እና ደፈርካት። ይኸውልሽ አንቺ ዝም ብትይ ይሻላል። እኔ ምንም ስለኔ ልጅ ስነ ስርዓትን ያዝ። እሷ ላይ ከእሷ ጋር ምንም አይነት ወሬ እንድታወራለህ። ይኸውልሽ ስነ ስርዓትን ይዘውራ። እኔ ጠይቁን ለኔ ይመልስልኝ። እኔ አይደለም እኔ እየመለስኩልህ ነው ያሉት። ይኸውልሽ መውለድ ስለማቺ የኔ ልጅ እንደዚህ አይነት ነገር ምን አይነት ቃል ነው የምትወጣው? ስለ እሷ ምን አገባኝ? የተጠየቀውን ብቻ መልስ። እየሰማኝ ነው? የተጠየቀውን ብቻ መልስ። ስለማይመለከት ነገር አታወራ እኮ። እኔ ስለ እኔ ልጅ አገባትም እኮ። የእሷ ልጅ አለመውለድ ይሻላል አንተ ልጅን ወልዶ ከመድፈር ማለት ነው። ይገባላ? ይኸውልህ አሁን ወደ መጨረሻው ደረጃ እየደረሰ ነው። አሁን እኔ እየነገርኩህ እኮ ነው ያሉት። እንዴት ነው ስለ እኔ ልጅ አገባትም? በቃ እኔ ልጅ ምንም አላረኳትም ነው ያሉት። ማስረጃኝ ብለኛል። ስለዚህ ከዚህ በኋላ ከአንተ አንድ ቃል እንዲወጣ አልፈልግም። ጸጥ በለህ ማስረጃኝ ስማው። እሺ አሁን ይቅርታ እዚህ በአንቺን ማሰደብኩሽኝ። ችግር የለውም ብሶ እና አሁን ለእኔ ነገርሽኝ ቅድም ያወራናቸውን እያንዳንዱን ነገሮች እሱ ፊት ድጋሚ ሁሉንም ነገር ልነግር ይፈልጋሉ። ምክንያቱም ማስረጃ አለኝ ስለው ማስረጃ የለህም ማስረጃን አቅርብልኝ ስላለኝ ማስረጃ ደግሞ አንቺ ስለሆንሽ ማስረጃ እንግዲህ አየውና አውቃለሁ የምትይውን ነገር እንዳለ እዚህ እሱ ፊት እንድትደግሚልኝ ይፈልጋሉ። እሺ እነግርሃለሁ። እስኪ አሁን ይክድ እንደው እናያለን። እሺ ምን ሆና ነው የተቧጨረችው? እጇ የደማው ምን ሆና ነው? እግሯ የደማው ምን ሆና ነው? ስለ ትምህርት ቤት ከጓደኞቿ ጋር ተጣልታ ይሆናል ብላ አልዋሻኝም። እሺ ሌሊት የምሰማው ድምፅስ ምንድን ነው? የጩኸት ድምፅ። አንተ ስትቆጣ አልሰምቼህ አላውቅም። ምንድን ነው? ስለ አይመለከትሽም። ከዚህ ግቢ ለቃሽ ውጪ። አንቺ ማነሽ? ምን አገባሽ? አላልከኝም እኮ። አሁንም እየነገርኩሽ ነው እኮ። ይሄ ትክዳለህ። ልብሷ ላይ ደም አላገኘሁም። ይሄ ምንድን ነው? ስለ እኔ አላውቅም። የእግሯ የደማው ይሆናል። እኔ ቤት አውቃለሁ። እኔ ለምን ትጠይቅኛለሽ? አላልከኝም? ከአንተ ውጭ ማንን ልጠይቅ? አብራት የምትኖረው የምታድረው አባቷ አንተ አይደለህም? እሺ አዚብ በዚህ ማለት ጎረቤት ሆነሽ አንቺ ቤት ውስጥም ግቢ ውስጥ የሚፈጠረውን ነገር ትሰማያለሽም በቅርብም ያለሽው አዎ አንቺ ነሽና ምን ብሎኛል መሰለሽ እሱ ቅድም ስናወራ በመሀልም ማለት እኔ ሚስቴ ሞታብኛለች ለዛ ትዳር ፈልጋለሁ ፍቅረኛም ሊኖረኝ ፈልጋለሁኝ ለዛ እቤት ሴት ይዤ እመጣለሁ ማለት ስሚኝ አንዴ እስኪ እባክሽ ተረጋጊና ስሚኝ እቤት ሴት ይዤ እመጣለሁ ማለት ፍቅረኛ አለችኝ እቤት ይዤ እመጣለሁኝ ምናምን ብሎኝ ነበርና እቤት ውስጥ የሚመጣ ሴት አለ
ማለት ፍቅረኛውን ታውቂያታለሽ አንቺ? በፍጹም በጭራሽ። እኔ ማንንም ሰው አይቼ አላውቅም። ራሱ ነው ውሎ ይመጣል፣ አድሮ ይመጣል፣ ይገባል፣ ይቆልፍባታል። ከዛ በፊትም ቢሆን እኔ ማንም ከሱ ውጪ ማንም ሰው እሱ ቤት መጥቶ አያውቅም። ማንንም አይቼ አላውቅም። እኔ እንግዲህ እኔ በሌለውበት አስገብቶ ይሆን ወይ ምናምን እኔ አላውቅም። እኔ አይቼ አላውቅም። በፍጹም ነው ሌላ ሴት መጥቶ አይቼ የማላውቀው። ሴት ገብቶ አያውቅም ማለት ከአንቺና ከሷ ውጪ ሌላ ሴት የሱ ፍቅረኛ ማለትም ልጅ ነች። የሆነ ትልቅ ነኝ ከኔ ከሷ ውጪ ሶስታችን ውጪ እዛ ግቢ ውስጥ ገብቶ አያውቅም ማንም ሰው። እሷ ከሞተች በኋላ ሲጀመር እሷን መደበቅ ከጀመረ በኋላ ጭራሽ ሌላም ሰው ማንም ሰው እንዲመጣ አይፈልግም። ማንም ሰው መጥቶ አያውቅም። ቆልፎባት ይሄዳል። ሲመጣ ከፍቶ ይገባል። ከዛ ቆልፎ ይቀመጣል። ማንም ሴት አይቼ አላውቅም። እኔ እዛ ግቢ ውስጥ እየሰማክ ነው። ምንም እንተውለው ነገር እየገባኝ አይደለም ያለው እኮ እየገባኝ አይደለም። እንዴት ነው እኔ ማስገባውና ማስወጣውን ሰው አንቺ ማየት እናንተ ምትዩ ምን አስጨንቆሽ? እኔ ውስጥ ስለምኖር ነው። ከዛ በፊት ማንንም ሰው አይቼ ስለማላውቅ እንዴት ነው አንቺ ውሎሽን ቤት ውስጥ ወይን ስራ ትሰሪያለሽ አይደል? ትሰሪያለሽ። እኔማ አውቃለሁ እንደምትሰሪ። ስለዚህ እኔ ማስገባት አልችልም እንዴ አንቺ ስለዚህ ሌላ ሴት እኔ በሌለውበት አስገብተሃል ማለት ነው? አዎ በደንብ ነው። እና ታዲያ ምን ሆና ነው ልጅቷ እንደዛ የሆነችው? ሌላ ሴት አስገባ አይመለከተኝም። ግን ልጅቷ ለምንድን ነው አደጋ የደረሰባት? ለምንድን ነው እንደዛ የሆነችው? ለምን የተጎዳች? ማንን ጀፈርካት? ስለምን መድፈር ነው የምታወራው አንቺ? አንተ ካልደፈርካት ማን ይደፍራታል? አባቷ አንተ ነህ፣ ቤት ውስጥ ያለው አንተ ነህ። አሁን ትዕግስቴን እያስጨረሽ ነው። አሁንም እኔ ሌላ ነገር ውስጥ እንትን አትበይኝ። አይደለማ የደፈርክ እኮ እያለችኝ ያለችው እሷ የምታውቀውን እውነት ሁላ እየተናገረች ነው። ለምንድን ነው ለእሷ ብቻ እንትን የምትለው አንተ የምትወግነው እንዴ? እኔ እኮ ታላረኩት አንድ ያን ነገር ሰው እንዴት የወለዳትን ልጅ ይደፍራል? የ8 ዓመት ልጅ እዛ ልጅ እንዴት ትደፍራለህ? ሰው አይደለም ከሰው አልተፈጠርክም። ኧረ እባክህ እቺ ምን እያወራች ነው ያለችው እንዴ? ደፈር ምን እያወራች ነው ያለችው አንቺ? እውነት ያየሁትን ባይኔ እውነት ነው ያወራሁት። የሰማችሁ ነው እያወራች ያለችው። ይገባል። ከአንተ ውጭ ሌላ ወንድ እዛ ቤት ገብቷል። ታዲያ ይኸውልሽ የምታወሪው ነገር ላፍሽ ለከት ይኖሩ፣ በእናትሽ ለከት ይኖሩ ለምታወሪው ነገር እንዴ ምንም ያለፍኩት አይተሻል አይደል? ነገር ነው የተናገርኩት። አዎ ያየሁትን ነገር ነው የተናገርኩት። አዎ አንገቷ ተቧጭሯል፣ ደምቷል፣ እጇ ደምቷል፣ እግሯ ደምቷል፣ ልብሷ ላይ ደም አግኝቻለሁ፣ ፈሳሽ አግኝቻለሁ። ከዚህ በላይ ምን ማስረጃ እፈልጋለሁ? ይኸውልሽ የምታወሪው ነገሮች እንዳሉ የተሳሳቱና የሆነ ኧረ ምን አይነት ሰው ነው ያለው? በዚህ እንዲያምን አድርጉት። ይሄ ሰውዬ በቃ ካዲ ሆኗል ማለት ነው። ስለምን መካድ ነው የምታወሪው? እንደኔ ያላረኩትን ነገር አድርጌያለሁ እንዴት ብዬ ነው የማምነው? ታዲያ ማን አደረገ? ካንተ ቤት ካንተ ውጭ ወንድ ይመጣል? አሁንም እየነገርኩሽ ነው ያለሁት አይደለ? ይኸውልህ አሁን አያገባሽም ስለኔ ልጅ። ዝም በል እስኪ ዳግም የሕክምና ማስረጃው መጥቷልና እሱን ልንነግርህ ነበር። ኦኬ ልጅቷ እንዴት ነች? ተረጋገጠ ማለት ነው? ልጅቷ እንዴት ነች? አሁን ላይ ደህና ነች? ልጅቷ ደህና ነች፣ ግን የሕክምና ማስረጃው እንደሚያሳየው የመደፈር አደጋ እንደደረሰባትና የድብደባ አደጋ እንደደረሰባት ያሳያል። አሁንም ትክዳለህ አንተ? አሁንም ትክዳለህ ወይ? እውነቱን ትናገራለህ አትናገርም? አንተ ትናገራለህ አትናገርም? እውነቱን ቆይ አሁን አይደለም በዚህ ይፈልገዋል። እናንተ እቺን ህፃን ልጅ ምን አድርጊ ነው የምትላት? የ8 ዓመት ልጅ ትደፍራለህ አንተ? ጨካኝ አውሬ ነህ፣ ጨካኝ አውሬ ነህ። ተረጋጊ አንቺ ተረጋጊ አንቺ ጨካኝ ነህ። ተረጋጊና አረፍ በይ። ተመልካቾች እየሰማችሁ ነው። እኔ ለማውራት ሁላ እየከበደኝ ነው። የገዛ ልጁ ላይ ሰው እንደዚህ አይነት ነገር እንዴት ያደርጋል? የገዛ ልጁ ላይ ሰው እንዴት መድፈር ይቅርና እጁን ራሱ እንዴት ያንሳል? እንግዲህ ውድ ተመልካቾች እየሰማችሁ ነው ሁሉንም ነገር። ይሄ አረሜኔ አይምሮ የሌለው ጨካኝ የሆነ ሰው አንተ አፍህን ዝጋ። አይደለም ስለኔ እኮ ነው ያወራል። አፍህን ዝጋ እንዴ! ከመንገድ ላይ እኮ ነው እየመጣ አፍህን ዝጋ። ሰውም እንደ አንተ ከመንገድ ላይ እኔ አይደለም ስለኔ እያወራ ነው። ስለዚህ እሷን ከፍላችኋት ቢሆን ዝም በልኝ፣ ሰውዬ ዝም በልኝ፣ አታሳስ እንዴ! አይደለም እኔ እያወራሁ አይደለም እኮ ስለሷ የምናገረው እኔ ምንም ያላረኩትን ነገር እኮ እያለክ ያለኝ ልጅቷ ማን ደፈረች? አንተ አላደረኩም ይሄን ነገር። ልጅቷ ማን ያደርጋት እንደዚህ? ለዞም ምን በቃ አንተ ባታደርገውም አባቷን አይደለ? ልጅቷ እንደዚህ አይነት ነገር ሲደርስባት መከላከል አለብህ። ለሷ ስለኔ ምንም ያደረኩት ነገር የለም። ስለኔ ምንም የምታውቀው ነገር የለም። ልጅቷ ማን ነች? ልጅቷ ምንድን ነው የሆነችው? ምን ማለት ነው? እኔ እኮ አሁን እየነገርኩህ ነው ያለሁት። ስለዚህ አሁን ልቀቀኝ። አሁን ልጅቷ ምን እንደሆነች ማታውቅም ወይ? ልጅቷ ምን እንደሆነች ማታውቅም? ልጅቷ ምን እንደሆነች ልሄድ ነው የምፈልገው። ወዴት አባ ነው የምትሄደው? ወዴት አባ ነው የምትሄደው? እኔ አሁን መሄድ ነው የምፈልገው እኮ። ወዴት አባ ነው የምትሄደው? እሷ ጋር ነው ልጅ ጋር ነው የምሄደው። ማጋ ሄዳለሁ። የምር ወልዳታ የምትወዳት አባቷ እኮ አሁን እኔ እኮ እየነገርኩህ ነው ያለሁት። ምንም አላረኩም እኔ። ለነገሩ አንተ ደፍራ የሕክምና ማስረጃው እያረጋገጠልህ በሕክምና የተረጋገጠ ነገር ይዘንም አሁንም አታምንም?
እዛ እንትን ብላችሁ አንተ ምን አይነት አይን አውጣ ወይንስ ሆነ? እሺ ትሆኝ እኔ በቃ መታኛል፣ ደበደብከኛል። እኔ ምንድነው አሁን ከዚህ በላይ ልሄድ እኮ ነው እያልኩ ያለሁት። የት ነው የምትሄደው? ልጄ ጋር ነው የምሄደው። እስኪ አይ ቆይ ተረጋጋሽ። ልጄ ጋር ተረጋጋ። የደፈርካት ልጄ ጋር አንተ አይቶ እኔ ይኸውልህ እውነቱን እናውራ። ኖርማል ችግር የለም ሁሉም ነገር እንትን እላለሁ። እውነቱን እናውራ ብቻ ማለት ለምን ማድረግ አስፈለገ? ምን አደረገች ልጅ? እኔ ምንም አላረኳትም። እንዴት ትክዳለህ? ማን አደረገው ይሄን ነገር? ልጅቷ ተቆልፎባት ካንተ ጋር ነው ቤት ውስጥ የምኖረው አይደለ? ይኸውልህ ቤትም የቆለፍኩባት ምክንያት እዛ ትምህርት ቤት ይመቷታል፣ ይደበድቧታል፣ ብዙ ነገሮች ያደርሱባታል፣ ምሳቋን ይደፉባታል። በጭራሽ ትምህርት ቤት እንዳልደበደቧት አረጋግጫለሁ። ይኸውልሽ አንቺ ትምህርት ቤት አንቺ ሄደሽ አጣርተሽ ነበረ ስለዚህ ነገር? አይ ሄጃለሁ፣ ጠይቄያቸዋለሁ። ምን ሆነ? ኧረ ላውራበት በእናትሽ ታይ እንዴ ላውራበት እንጂ እኔ ልናገር በቃ ነው ያለው ነገር። የምትናገረው ነገር ምንም ቁም ነገር የለውም። እውነት አይደለም፣ ውሸት ነው እያወራህ ያለው። ለምን ከአንተ ውጭ ሌላ ወንድ እዛ ቤት ገብቷል? እየነገርኩት ነው። አሁን ስለ ምንም አያገባሽም ስለ ልጄ ብዬሻለሁ እንዴ። በቃ አውርተሻል፣ ጨርሰሻል። ያገባኛል፣ ልጄ ናት፣ ያገባኛል። ልጄና ልጄ ማለት የምችለው እኔ ነኝ አይደል እንዴ? እኔ ነኝ የምችለው። በቃ እኔ መናገር የምፈልገውን ነገር ልናገርበት። ልጁ የተደፈረችበት አባት ግን እንደዚህ ነው የሚቀመጠው? እንደዚህ ነው የሚሆነው? እሷን ዝም ታሰኛታለህ ወይንስ ስለሚዋሽ አላማውራት ዝም ልበል እንዴ? ማውራት አልቻልኩም እኮ ነው። እሷ ያለች ነገር እኮ አይደለም ትክክልም ሆነ ማለት ነው። ለኔ ትክክል አይደለም። ያን ነገር ካላረከው ያደረገበትን ሰው ለማወቅ ነው አባት የሚጥረው። አንተ ግን ጉድህን ስለምታውቅ አፈን ዘግተህ ቁጭ አልክ። ለኔ ትክክል አይደለም እሷ የምትለው። አሁንም ቢሆን ሕክምናውን ሄዳችሁ ሌላ ቦታ ማስመርመር ነው ያለባችሁ። ምን አይነት አስተሳሰብ ነው ያለህ? እኔ በጣም አይምሮን እያደነቅኩት ነው። ምን አይነት የውሸት ውድድር ቢኖር አንተን አንደኛ ምጡት። ሰው ልጁ ላይ እንዴት ይሄን ነገር ያደርጋል? አሁንም እየነገርኩ ነው ያለሁት። በቃ እዛ የበለዘችበት ምክንያት ምንድን ነው? አደረግክ አይደለ ወይስ ያረክበት ምክንያት ምንድን ነው? እኮ በግድ ይሄን ነገር ምንድን ነው ልታደርግ ያስነሳሳ ምንድን ነው? እኔ እኮ ምንም አላረኳትም እኮ እያልኩ ነው ያለሁት። ለምንድን ነው የማትረዳኝ እንዴ? የበለዘችበትን ምክንያት ትምህርት ቤት ከልጆች ጋር ስለምትጣላ ስለሚመቷት ነው የበለዘችው። ለዛ ነው ቤት የሚያስቀመጥኳት። ለዛ ጎረቤቷ ሄዳ እቺ ሴትዮ እንግዲህ ባለቤት ከመሞቷ በፊት የቀርባችሁ ሰው ቤታችሁ ገብታ የምትወጣ ታውቃታለህ መቼስ አከዳትም። እሱንም አይደለ መናገር ማችል ልጅ ነች ያቺ ልጅ። መናገር ስለማችል እቺ ሴትዮ ምን አይነት ተማሪ ግንኙነት ተስፋ ጋር ደግሞ ትግብብነት ከእናንተ ጋር እቺ ሴትዮ ምን አይነት ግንኙነት ነበራት? የመጨረሻ ከኔ ጋር መጥፎ ነገር ውስጥ ገባች እንጂ በፊት ደህና ነበርን አውቃለሁ። ምንድነው አይምሮ ምን አይነት ጭንቅላት ምን አይነት አስተሳሰብ ምን አይነት ልብ ነው ያለ? አሁን እየነገርኩ ነው። ለልጅ የማይራራ ልብ አድርገሃል እኮ ነው እያልከኝ ያለሁ። እኔ ምንም ያደረኩት ነገር የለም። አሁን መሄድ የምፈልገው ልጅ ጋር ነው መሄድ የምፈልገው። የት ነው ልጅ ጋር? ስለሌላው ነገር ደግሞ ስለሌላ ነገር ተፈለክ ደግሞ ትምህርት ቤት ሄደክ ማጣራት ትችላለህ። ልጅቷ ማን እንደምታስዋጋ ስለ ልጅቷ ስለ ትምህርት ቤቷ ማለት ነው። ጎረቤት ሄዳ አጣርታ እሷ ብታጣራ አንተ ብታጣራ ምን አለበት? እሷ አጣራች አይደል? አንተ ደግሞ ያለውን ነገር ብታጣራ ችግር የለውም። ትምህርት ቤቱ ነው። አሁን እኔ ደውዬ ችግር የለውም አስፈላጊ ቦታ ደውዬ እኔ እንዲያጣሩ ማድረግ እችላለሁ ስለ ትምህርት ቤቱ። ግን ለምንድን ነው አንድ ሰውን እንትን ይዘክ መረጃ ይዘክ እኔን ለመጠየቅ የምችለው? እኔ አሁንም የምፈልገው እየነገርኩ ነው ያሉት። እሷ የነገረችኝ ነገር እውነት ሆኖ ስላገኘሁት እሷን አምናታለሁ። አሁን እኮ ልጅ ጋር ሰደኝ አልኩ። ያን ነገር እንዳደረከው ስለማቅ እሷ ምንም የምታሽበት አይነት ምክንያት የለም። እቺ ልጅ ለልጅቷ ነው ለአንተ ልጅ ነው እያሰበች ያለችው። እቺ ሴትዮ ቢገባክ ማለት ነው ምንም አንተ ለወለድካት ልጅ ነው እያሰበች ያለችው። ቢገባክ አይደለም እየነገርኩ እኮ ነው ያሉት። በቃ አሁን የምፈልገው ልጄ ጋር ብቻ ነው። በቃ ልሄድ ልጄ ጋር መሄድ ነው የምፈልገው ነው ያልኩት። ሲጀምር እኔ በቃ እኔ የምፈልገውም ልጄ ጋር መሄድ ነው። ሌላ ደግሞ ልንገርክ ያለው ነገር ምንም እሷ ስለኔ ልጅ ምንም አያገባት። እኔ አባቷ እያለሁ ማለት ነው ምንም ማንም ሰው አያገባውም ስለኔ ልጅ። ስለዚህ እኔ ያለው ምን ያሳደግኳት እናቷ አይደለም። ምንም አያገባሽም አንቺ። እኔ አባቷ አለሁ አንቺ ምንም አያገባሽም፣ አያመለክትሽም። ግን ለምን እንደዚህ ተጎዳች? አባቷ አሁን እኮ ግን ሳትጎዳ ተንከባክበህ ካኖርካት እኔ አባቷ ሆንክ በመሆን ስለምትንከባከባት ደስ ነው የሚለኝ። ነገር ግን ይህ ጉዳት ለምን ደረሰባት? ይኸውልሽ እየነገርኩሽ ነው ያሉት አይደል እንዴ? በቃ ያለው ነገር አውራሽ አውርተሻል። እየካደ ነው ያለው። ከኔ ጋር ችግር ካለሽ ንገሪኝ። ከኔ ጋር ችግር ካለሽ ምን ችግር ይኖረኛል? ካንተ ጋር ምን አለኝ? እኔ ምን ችግር ይኖራታል? ግጭት አላችሁ ሁለታችሁ? ምንም አይነት ግጭት ምናምን አይ ከዚህ በፊት ከሷ ጋር ምን እንደዚህ አይነት የተጋጫችሁበት መንገድ አለ? ምንም እኔ ተሷ ጋር ምን አይነት ነገር የለኝም። ከዚህ ጋር ምን አይነት ነገር ነበራችሁ? ጥሩ ነው። ተሷ ጋር ምንም አይነት እንትን የለኝም እኮ እኔ። ከጊዜ ወዲህ ምን ሰው ይቀያየራል። ማንኛውም ሰው ይቀያየራል። መቀያየር ተቻለች ነው እንጂ እኔ ጋር ምንም ለምንድን ነው የተቀያየርከው አንተ?
ምንም የተቀየረ ለምንድን ነው ይሄን ነገር እንድታደርግ ያስገደደ ነገር ምንድን ነው? አሁን እየነገርኩ እኮ ነው ያሉት አይደል እንዴ? ይሄ ሁላ ነገር አድርገህ በትዕግስትና በፍቅር እያወራው ነው። እንዳንተ እንደዚህ እኔ ተለማምጬ ያወራው እሱ የለም እስከዛሬ። እየሰማኝ ነው? የምታውቀውን ያደረከውን ነገር እንዳለ በግልጽ ትነግረኛለህ ወይስ አትነግረኝም? ምንም ያደረኩት ነገር የለም እኮ እየነገርኩ ነው ያሉት። እኔ እኮ አንድ ነገር ነው እየነገርኩ ያሉት። ይኸውልህ አሁንም በትዕግስት እየጠየኩ ነው። ይሄ ሁላ ነገር ያደረከውን ነገር እንዳለ እውነቱን ትነግረኛለህ ወይስ አትነግረኝም? ምንም ምን ያደረኩት ነገር የለም። ምንድን ነው የምነግርህ? ይሄ እውነታው ይሄ ነው በቃ። ምንም ይኸውልህ በትዕግስት በጣም አሁንም እየለመንኩ ነው። በመወስንብህ ውሳኔ ትጸጸታለህ። ከምንም በፊት ከመወሰኔ በፊት በጣም አስጠንቅቄ እየጠየኩ ነው። እውነቱን ንገረኝ። አስጠንቅቄ እየጠየኩ ነው። እውነቱን ንገረኝ። እውነቱን ነው የነገርኩህ ያሉት። እኔ ምንም ያደረኩት ነገር የለም። እውነቱን ሁሉንም ነገር አትነግረኝም? በመወስነው ውሳኔ ይኸውልህ በኋላ እንዳትጸጸት። አንዴ አይደለም በግድመን ነው በግድመን እያልከኝ ያለው እኮ በግድ አድርጌያለሁ በል እያልከኝ ነው ያለው እኮ። አትነግረኝም? ምን ልንገርህ? ነገርኩህ እኮ በቃ። አሁን ምንም የምነግረኝ ነገር የለም። ምንም የለም የምነግርህ ነገር ምንም የምነግረኝ ነገር የለም። እሺ እናገራለሁ። እስካሁን በትዕግስት ተለማመጥኩ። እሺ እናገራለሁ። አንተ ጋር ማጠፋውን ነበር እናገራለሁ። እሺ እየሰማኝ ነው እኮ እናገራለሁ እኮ